የሚፈልግ ሰው አይዘገይም ይወስናል። እግዚአብሔርን የሚፈልግ ሰው ቀጠሮ ሲቀጥር አይኖርም፣ ይጨክናል። አያችሁ፣ የሚገኘው የነገረንን በማመን ለመታዘዝ በመናደርገው ጭከና ነው ወገኖቼ። ለምን እግዚአብሔር አልሰማኝም? ለምን እግዚአብሔርን ሳናምነው በማመን ወይም ማመናችንን በመታዘዝ ሳንገልጥለት እግዚአብሔር አይገኝም። በመመላለስ እግዚአብሔር አይገኝም። እግዚአብሔር አምላኬ ነው እያሉ በመፎከር እግዚአብሔር አይገኝም። የእግዚአብሔር አገልጋይ ነኝ እያሉ የእግዚአብሔርን አገልግሎት መለያ እየለበሱ እግዚአብሔር አይገኝም። እግዚአብሔር የሚገኘው በመታዘዝ ነው። የሰዶም ሰዎች ከሎጥ የተለዩት የሰዶም ሰዎች ፌዘኞች ስለሆኑ፣ ፌዘኞች እግዚአብሔርን አያገኙት። ሎጥ ሲነግራቸው እግዚአብሔር ያዘዘውን ሲያስተምራቸው አፌዙበት የተጻፈው። ፌዘኛ ሆነን እንዴት እግዚአብሔርን እናገኘዋለን? የእግዚአብሔርን ትእዛዛት በፌዝ ለመተካት እየጣርን እንዴት እግዚአብሔርን የማግኘት ጉዞ እንጀምራለን? በጣም የሚደንቅ አንድ በመጽሐፍ ቅዱስ የተቀመጠ እውነት ላስታውሳችሁ። እሳት ሊወርድባት የነበረችው ከተማ፣ የጥፋት ነጋሪት የተጎሰመባት ነነዌ እንዴት እንደዳነች ሲተረክ ሰምታችኋል። ይህ ምንኛ ያስደንቃል! እንዲህ የሚል ቃል ነው በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የተጻፈው። እኔ ሳነበው ሁሌ ይደንቀኛል። የነነዌ ሰዎች እግዚአብሔርን አመኑ ብሎ ነው የሚጀምረው። ወዳጄ፣ እግዚአብሔርን ካመንከው ወደ እግዚአብሔር ጉዞ ትጀምራለህ። እግዚአብሔር የሁሉም ነገር ምንጭ፣ እግዚአብሔር ኃያል፣ እግዚአብሔር ያዘዘውን የሚያደርግ፣ እግዚአብሔር ከተናገረው የማያጎድል፣ አጠፋለሁ ካለ የሚያጠፋ፣ አድናለሁ ካለ የሚያድን፣ እምራለሁ ካለ የሚምር፣ እቀጣለሁ ካለ የሚቀጣ፣ እግዚአብሔር የተናገረው እውነት ነው ብላ መታመን ነፍስ እሷ የመዳን ጉዞ ትጀምራለች። ኦርቶዶክሳውያን እግዚአብሔር የነገረንን አምነነዋል፣ አልተጠራጠርነው። እግዚአብሔር በተናገረው ነገር ወስነናል፣ ቀጠሮ አልቀጠርንም። እግዚአብሔር ያዘዘንን በማድረግ ህይወት ውስጥ ነን፣ በመታዘዝ ህይወት ውስጥ ነን ወይስ እኛ በምንፈልገው ህይወት ውስጥ በመኖር ውስጥ ነን? በእኛ ምርጫና በእግዚአብሔር ትእዛዝ መካከል ልዩነታችን አልሰፋም። ታዲያ እግዚአብሔር በዚህ ውስጥ እንዴት ይገኛል ወገኖቼ? እግዚአብሔርን አመኑ ብሎ ነው የሚጀምረው። ከተማይቱ ትጠፋለች፣ እግዚአብሔርን አመኑ። እሳት አወርዳለሁ፣ ደነገጡ። እግዚአብሔር ሲነግራቸው ሙሉ ለሙሉ ነው የተቀበሉት። ፌዝ፣ ጥርጥር አልገቡበትም። እግዚአብሔርን አመኑ ተብሎ ነው የተነገረው። የሚነገረንን ነገር ብናምን ወደ እግዚአብሔር ጉዞ እንጀምራለን ወገኖች። የእግዚአብሔር ቃል እንዲህ ይላል፣ ለሚናገረው እምቢ እንዳትሉ ተጠንቀቁ ተብሎ ተጽፏል ወገኖች። እግዚአብሔር በዚህ ዘመን መጨረሻ ለሚናገረን ልባችን እሺ ባይ ነው አይመስልም። ለዚህ ነው ጉዞ የጀመርንም አይመስለው። ለሚነገረን የእግዚአብሔር ቃል እሺ የሚል ልቦና ከሌለን እግዚአብሔርን እንዴት እናገኘዋለን? የምንሰማው ቃል ጉዞ የሚያስጀምረን፣ የምንሰማው ቃል ከእግዚአብሔር ጋር የሚያገናኘን ምን እንደሚሆን ታውቃላችሁ? ስለ እስራኤል የተጻፈው ብላችሁ የሰሙት ቃል እምነት አልጠቀማቸው። ከእግዚአብሔር ጋር ጀምረዋል፣ ግን ከነዓን ሳይገቡ
የበዙት በምድረ በዳ ቀርተዋል። አምነውት ወጥተዋል፣ አልተዋሃዳቸው። እግዚአብሔር የነገረን ተዋህዶናል። መሪያችን የምር እግዚአብሔር ሆኗል። መርሃችን የእግዚአብሔር ትእዛዛት የእግዚአብሔር ቃል ብቻ ሆኖ ተቀምጧል። ተዋህዶናል ወይ? እሺ እንለዋለን ወይ? ወደ ቀኝም ወደ ግራም አትበሉ ሲለን እሺ እንለዋለን። ተዋህዶናል ወይ? በምድረ በዳ ሲመራን እሺ፣ በጠላቶቻችን መካከል ሲያሰማራን እሺ። ተዋህዶናል ወይ? እግዚአብሔር ቃል የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ነው ያልጠቀማቸው። ምዕመናን ከእግዚአብሔር ጋር ጉዞ የሚጀምሩ ሰዎች ትእዛዛቱ ከነሱ ጋር ይዋሃዳሉ። የኑሯቸው መሪ፣ የሥራቸው ቀዳሚ፣ የተግባራቸው ፈጻሚ ነው የሚሆኑት። ለሚናገረው እምቢ እንዳትሉ ተጠንቀቁ ነበር የተባሉት። ሰው ከእግዚአብሔር ጋር ላለመጓዝ ወይም እግዚአብሔር ካሰበለት ላለመድረስ ወይም እግዚአብሔርን ላለመፈለጉ እግዚአብሔርን ለማግኘት ላለመፈለጉ መገለጫው ፈልገዋለሁ ወይም አልፈልገውም ማለት እንዳይመስላችሁ፣ አለመታዘዝ። የእግዚአብሔር ቃል እንዲህ ይላል፣ እስራኤል ጉዞ ጀመረው፣ ግን ከእግዚአብሔር ጋር ላለመግባት እንቅፋት የሆነባቸው አለማመናቸው ብቻ አልነበረ። ተዋህዷቸው ግን ባለመታዘዝ ጠንቅ አልገቡም። አልተዋሃዳቸውም። ስላልተዋሃዳቸው አልጠቀማቸው። ይሄ የተገለጠው በምንድን ነው ካላችሁኝ፣ ባለመታዘዛቸው ጠንቅ ስላልገቡ ይላል። ወገኖቼ እግዚአብሔርን ማግኘት ከፈለጋችሁ በዚህ በመጨረሻዎቹ የዘመናት ማለቂያ እግዚአብሔር የሚገኘው በሚታዘዝ ልብ ውስጥ ከእግዚአብሔር ጋር ለዘላለም ለመኖር በመንግስተ ሰማያት በተላ ደስታ ከሱ ጋር ለዘላለም ለመኖር ጉዞ ከፈለግን መታዘዝ እግዚአብሔርን የማፍቀር ነው። የማመናችን ማሳያው መታዘዝ። ጉዞ የምንጀምረው ማመናችንን በመታዘዝ በመግለጥ እምቢ ካል አንፈልገው ካመቻመች እንዲህና እንዲህ ያል ለማቻቻል ከፈለገን እግዚአብሔርን የማግኘት ጉዟችን ይቋረጣል። እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን በማግኘት ጉዞ ውስጥ ለድርድር፣ ለውድድር፣ ለፉክክር የምታቀርበው ነገር የላት። ምንም ምክንያት የላት። እግዚአብሔርን ላለማግኘት ምንም በቂ ምክንያት አታቀርብም። እርሱ ያለውበትን ያውቃል አትልም። ያፌን አይደለም የልቤን የሚያውቅ ነው አትልም። ሰው እንደሆነው ነው የሆንኩት፣ ከሰው የተለየ እኔ ምን አደረኩ አትልም። አሁን ከዚህ የበለጠ ለእግዚአብሔር ምን ልሆንለት እችላለሁ ብላ ምክንያት አደረድርም። እግዚአብሔር ያላትን ታደርጋለች፣ ትታዘዛለች። ማሳያዎች ልስጣችሁ። ያ በመስቀል ላይ በቀኝ የተሰቀለው ወንበዴ እግዚአብሔርን ፈልጎ ያገኘው መስቀል ላይ ነኝ፣ ምን ይመቻል? አሁን እግዚአብሔር ያለውበትን ሁኔታ መቼም ይሄን ላለመረዳት እግዚአብሔር ሩቅ አይደለም እያለ ምክንያት ሲደረድር አልኖረም። እግዚአብሔርን ጭንቅ ሰዓት ውስጥ ፈለገው፣ አገኘው። በጥቂት ደቂቃዎች ውስጥ እግዚአብሔርን አገኘው። እውነት ነው፣ አይመች። መስቀል ምን ይመቻል? አይመችም። ጅራፍ ምን ይመቻል? አይመችም። ችንካሮች ምን ይመቻሉ? አይመቹም።
መራራ ሐሞት መጠጣት ምን ይመቻል? አይመችም። ለመሞት ጥቂት ደቂቃ ወንበዴ ሆኖ መቆጠር ምን ይመቻል? አይመችም። በማይመቹ ሁኔታዎች ውስጥ ግን እግዚአብሔርን አገኘ። ወዳጆቼ አሁን ያለን አኗኗር የማይመች መሆኑን እያሰብን ሰበብ እየፈጠርን እግዚአብሔርን በዚህ ውስጥ እንዴት ማግኘት እችላለሁ የሚል ምክንያት እንዳናቀርብ እንዲህ አይነት ሰዎች እፊታችን ሆነው ይገስጹናል። አልጋ ላይ እንጂ መስቀል ላይ አልሆንክ ወዳጄ። እግዚአብሔርን በጸሎት እንዳታናገረው እሳት ውስጥ እንኳን አልገባ። ምን ምክንያት አለ? ችግር አልቆምክ፣ ምድር ላይ እንጂ የቆምከው። ታዲያ ምን ምክንያት ምን ሰበብ አለ እግዚአብሔርን ላለማግኘት? ይሄ ብቻ እኮ አይደለም። ያ ዘኪዮስ የሚባለው አጭሩ ሰው ክርስቶስን ላለማግኘት ቁመቱ እኮ በቂ ምክንያት፣ ያውቀኛል፣ መቼም ይረዳኛል፣ እንደኔ ያለ ሰው ሊያየው እንደማይችል ያውቃል። ብቻውን በግልጽ ነው እንጂ ማግኘት ያለብኝ እንዲህ ባለ ሁኔታ ውስጥ እንዴት እሱን እፈልገዋለሁኝ አላለም። እግዚአብሔርን ማግኘት የምትፈልግ ነፍስ መጣስ ያለባትን ትጥሳለች፣ ማለፍ ያለባትን መሻገር ያለባትን ትሻገራለች፣ መወሰን ያለባትን ትወስናለች። ለምን ማግኘት አቃተን? ውሳኔ ይቸግረናል፣ ጭካኔ ይቸግረናል፣ መቁረጥ ይቸግረናል። መቅጠር እንጂ መቁረጥ ያቅተናል። እዩት፣ ይሄንን ግን በቂ ምክንያት አለው። ቁመቴ አይደርስም፣ ላየውም አልችልም። የጽድቅ ቁመትን በመጨመር የመንፈሳዊ ሕይወትን በመጨመር ከስንፍና ወደ ትጋት በመሸጋገር እግዚአብሔርን ለማግኘት የምትጨክን ነፍስ ከክርስቶስ ጋር ትገናኛለች፣ ታየዋለች። ያን ጊዜ ወደ ቤቷ ይገባል፣ ወደ ልቧ ይገባል። መዳን ዛሬ ለዚህ ቤት ሆኗል የሚለውን ብስራት ያበስራታል። ኦርቶዶክሳውያን ምክንያታችን አይደለም፣ ውሳኔያችን ነው ክርስቶስን እንድናገኝ የሚያደርገን፣ ከእግዚአብሔር ጋር የሚያዋህደን። እኛ ትንሽ እንጨክን እንጂ እግዚአብሔር ወደ ቤታችን መግባት አይቀርም። እግዚአብሔርን እንፈልግ እንጂ እግዚአብሔር እኛን ማግኘቱ አይቀርም። እሱ እየፈለገን ነው ሁሌ። እኛ ትንሽ ወጣ ስንል እግዚአብሔር አይኖቹን ወደኛ መትከሉ አይቀርም። በመፈለጊያው መንገድ ላይ እሱን በማግኘት ጉዞ ላይ እንሁን እንጂ እግዚአብሔር አይኖቹን ከኛ ሲነቅ ታይቶ አይታወቅም። አየው፣ ትንሽ ወጣ በል ታየዋል። ትንሽ ጨክን፣ ያበረታል። ትንሽ ቁም፣ እየተንገዳገርክም ቢሆን ይደግፋል። ትንሽ ሞክር፣ ያበረታል። ትንሽ ጨክን፣ ቁርጥ እንድታደርግ ያደርገዋል። እንደሱን ያደረገው እንጂማ ምክንያት መደርደር ይችላል። በሩ በሽተኛ ይዘው የመጡትን ሰዎች አታስታውሷቸው? አንድ በሽተኛ በቃሬዛ ይዘው መጡ። ክርስቶስ በነበረበት ቤት በሩ ተጨናንቋል በበሽተኛ፣ መግባት አይቻልም። ክርስቶስ ያውቀዋል። በጣም ሃርድ ነው ዛሬ። ይሄ ሁሉ ሰው በስቷል፣ ያጋፋዋል። እኛ ክርስቶስን እንዴት ማግኘት የሚቻል አይደለም ብለው አይደለም የተመለሱት። ክርስቶስ የልባችንን ያውቀዋል፣ በሽተኛም እንዳያዝን ይረዳዋል አይደለም ያሉት። አላስገባ ቢላቸው እንኳን ጣራውን የነደሉት። በቃ እንደዚህ ነው። እግዚአብሔርን የምትፈልግ ነፍስ መጨከን አለባት፣ መወሰን አለባት። እግዚአብሔር የሚገኘው እንደሱ ነው። ጣራውን ነደሉት። በሽተኛውን በቃሬዛው የክርስቶስ እግር ስር አስቀመጡት። ጭካኔያቸው ብርታታቸውን አየ። እግዚአብሔር ጭካኔህን ማየት ይፈልጋል። መፈለግህን በብርቱ ማየት ይፈልጋል። መለስ ቀለስ ማለታችንን አይደለም፣ መቆየት መፈለጋችን፣ ብርቱ የልባችንን መሻት እግዚአብሔር ማየት ይፈልጋል እንጂ በቂ ምክንያት አላቸው። በሩ ተዘግቷል፣ በቃ እሱን ማየት ይፈልጋል እግዚአብሔር። ወገኖቼ እሱን ማየት ይፈልጋል። እግዚአብሔርን ማግኘት የሚፈልጉ ሰዎች፣ የተወደዳችሁ ክርስቲያኖች፣ ፈሪዎች አይሆኑ። አንዳንዴ የእግዚአብሔር ቃል ሲነገር ምናልባትም ጭክን ያሉ ቃላት ስንሰማ
ምን ያስፈራሩናል እነዚህ ሰባኪዎች? ምን እንደዚህ ይላሉ? ሌላ ደግ ደግ ነገር አያወሩ። እግዚአብሔርን የማያገኙ ሰዎች ስለ ኃጢአታቸው አያፍሩም። ስለሚነገራቸው ነገር ግን ይደነግጣሉ፣ ይፈራሉ። መስማት አይፈልጉም። ከዛ በኋላ ብዙ ሰው መስማት አይፈልገው። ደስታው፣ ቅምጥልነቱ አሁን ያለው ኑሮ የተመቸው ሲሆን የእግዚአብሔርን ቃል መስማት በመጨከን ማዳመጥ አይፈልግም። ይሸሻል። ብርሃኑ እንዳያጋልጠው በጨለማ ውስጥ ለመኖር ወደ ጨለማው ሕይወት በፍጥነት ይደበቃል። መስማት አይፈልግም። ጨክኖ መስማት አይፈልግም። አንድ ሰው እዚህ ሐዋርያት ሥራ ምዕራፍ 4 ላይ ተጠቅሷል። ፊሊክስ የሚባል ቅዱስ ጳውሎስ ስለ ጽድቅም ራስንም ስለ መግዛት አስተማረው ይላል። ፊሊክስ ግን ፈርቶ ይላል ሂድ አሁን አለው ይላል። ሂድ። እግዚአብሔር እንደነዚህ ሰዎች ማግኘት ፈሪዎች፣ ጽድቅን የማይሰሙ ራስን ስለ መግዛት ማድመጥ የማይፈልጉ ራሳቸውን ከሚገዙ ይልቅ እግዚአብሔር ቢቀርባቸው የሚመርጡ ሂድ ሲመቸኝ። መቼ ነው የሚመቸው አይታወቅም። የምዕራፉን መጨረሻዎች ተመልከቱ። በጣም ያሳዝናል። ፊሊክስ ተመችቶት ታረቀ፣ እግዚአብሔርንም አገኘ የሚል አታገኙ። መቼ ነው የሚመችሽ እህቴ? መቼ ነው የሚመች ወዳጅ? መስማት አይፈልግም። ምን ማታመጡብን አላችሁ የሚሉ፣ ምን ታስደነግጡናል፣ ምን ሌላ ስብከት አጡ እንደሚሉ ይቀጥራሉ እንጂ አይወስኑም። ሲመቸኝ ይላሉ እንጂ የሚመቻቸውን ሕይወት እንኳን ሲያመቻቹ አይታወቅም። እንዲመቻቸው ብቻ ነው የሚፈልጉት። የሚመቻቸው ዘመን እንዲመጣ ነው እንጂ የሚፈልጉት እንዴት እንደሚያመቻቹ ግን ማሰብ አይፈልጉም። እሺ ንስሐ አባት ለመያዝ አመቻቸ። እሺ ራሳችሁን ተረጋግታችሁ ለመፈተሽ ማን ያመቻችል? ሲመቸኝ አለው ይላል። እድላቸውን ያባክናሉ እንጂ እጃቸው ላይ ፊታቸው ላይ የቀረበውን እድል መጠቀም አይፈልጉም። የዚህችን ምሽት እድል የሚጠቀምባት ሰው አለ? እቺ ምሽት እኮ እድል ናት። እቺ ምሽት እኮ የብድር ዕድሜ ናት። እቺን ምሽት ያላገኟት እጅግ በርካቶች እኮ አሉ። ኦክሲጅን የተገጠመላቸው በማቃሰት የሚሉ እንኳን የእግዚአብሔርን ቃል ለመስማት የራሳቸው ድምፅ የጠሉ በጣም ብዙዎች እኮ አሉ። እቺ ምሽት እኮ እድል ናት። እግዚአብሔርን ለመጓዝ የሚያደርጉ ሰዎች ሰሩት ስራ በሚኖሩት ኑሮ ያፍራሉ እንጂ የሚሰሙትን ቃል ፈርተው እግዚአብሔርን አባረሩትም። አባረረው። ይሄ ካመለጠማ ይመለስ ነገር አለ ወገኔ። የዛሬው እዚህ ቁጭ ብሎ ማድመጥ ነገ ላይ ይገኝ ይችላል ወገኔ። ነገ ባይኖርስ? ነገ የመንፈሳዊነታችን ባይቀጥልስ? ነገ የዲያብሎስ ፈተና ቢበረታስ? አያችሁ፣ ለዚህ ነው እግዚአብሔርን ማግኘት የሚፈልጉ ሰዎች የሚጀምሩት ከማመንና ቶሎ ከመታዘዝ ነው። የእግዚአብሔር ፍለጋ እግዚአብሔርን ማግኘት የሚጀምረው ከዚህ ነው ወገኖቼ። ጥቂት ጥያቄዎች ጠይቃቸውና ወደ ሁለተኛው ነጥብ ልለፍ። እግዚአብሔር ያለንን አምነናል? እግዚአብሔር ላለው ቃል ታዘናል? ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ያለውን የጌታችንን ቃል አምነነዋል? ካመንነው ቶሎ ፈጥነን ንስሐ እንገባለን። ቅድም እንዳልኳችሁ ሰዎች የነነዌ ሰዎች እግዚአብሔርን አመኑ ተብሎ እንደተጠቀሰው አምነነዋል። ንስሐ ካልገባን እንደምንጠፋ አምነናል። ይሄን የሚያምን ሰው የሚያደርገው ከእግዚአብሔር ጋር በንስሐ የሚታረቀው። ምሳር ከዛፎቹ ስር ተቀምጧ ፍሬ ማፈራ ዛፍ ሁሉ ይቆረጣል የሚለውን ቃል አምነናል። መጥረቢያ ስር መቆማችንን አውቀናል። እስከ ዛሬ ለዘመናት መልካም የሆነ ክርስቲያናዊ ፍሬ ስላላፈራን እግዚአብሔር የሚቆርጥበት ቀን እንዳለው አምነናል። መጥረቢያ ስር እንደቆምን ተረድተናል። ስለቱን አይተነዋል። ክርስቲያን እሱን ያምናል። ከሌላው ምን ለየው? እዚህ ግቢ ውስጥ ያለ ነው እንዲህ አይነት ልብ ስለሚኖረን እናምነዋለን። ከዚህ አንታዘዝ። ደግሞስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ የሚለውን አምነናል።
አማኞች አንመስል። ምክንያቱም ባለመታዘዛችን ያሳብቅብናል። ጌታ በምን ሰዓት እንደሚመጣ አላውቅም፣ ስለዚህ እዘጋጃለሁ ምትል ነፍስ እሷ ጉዞ የጀመረች ነፍስ ናት። አንደኛ ያምናሉ፣ ታዘዛሉ። ሁለተኛ እግዚአብሔርን የማግኘት ጉዞ። ሁለተኛ እግዚአብሔርን ለማግኘት የሚጓዙ ሰዎች ሁለተኛ የሚያደርጉት ምን እንደሆነ ታውቃላችሁ? አጭር ነገር ነው የሚያደርጉት። ከክፉ መንገዳቸው ይመለሳሉ። የእግዚአብሔር ቃል ይህን ነው የሚለን። ወደ እግዚአብሔር ጉዞ የሚጀምሩ እግዚአብሔር የሚጠላባቸውን ነገር ይተዋሉ። እግዚአብሔር አታድርጉ ካላቸው አድርጉ። ጉዞ የጉዞ ሁለተኛ ደረጃ ይሄ ነው። ምን ማድረግ? ከክፉ መንገዳቸው ይመለሳሉ። የእግዚአብሔር ቃል እንዲህ ይላል። እግዚአብሔርን ያገኙት የነነዌ ሰዎች ምን ተብሎ እንደተጻፈ ታውቃላችሁ? እግዚአብሔርን አመኑ፣ ታዘዙና ምን አደረጉ መሰላችሁ? ትንቢተ ዮናስ ምዕራፍ 3 ቁጥር 10ን ተመልከቱ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ አየ፣ ስራቸውን አየ ይላል። ልድገም። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ይላል። ወዳጆቼ እግዚአብሔር እንዲገኝ ከፈለገን ከክፉ መንገዳችን እንመለስ። እግዚአብሔርን እንደምንፈልግ እናስታውቃለን። ባይሆን እኮ እንደዚህ አንነጠፍም። ግን እግዚአብሔር የሚገኘው ፊቱ በመኮልኮል በመነጠፍ አይደለም እና ከክፉ መንገዳችን ስንመለስ እግዚአብሔር ያየናል። እግዚአብሔር ሲያየን ያገኘናል። የተወደደ እግዚአብሔር የሚገኘው በፍጹም በሆነ የተለወጠ ህይወት እንጂ በጊዜያዊ ጸጸትና ስሜት ውስጥ አይደለም፣ በልምድ ውስጥ አይደለም። አሁን ቅዱስ ገብርኤል ቤተክርስቲያን በየወሩ መጥቶ መሳለም ልምድ ሆኖብን ይሆናል። በልምድ ውስጥ አይደለም። በዚህ ልምድ ውስጥ ባለች እውነተኛ የህይወት ለውጥ ውስጥ ነው የሚገኘው። እንዲህ አይነቱን ወራዊ ጉዞ የህይወት ለውጥ ጉዞ በማድረግ ውስጥ ነው የሚገኘው። እግዚአብሔር ከክፉ ስራቸው ሲመለሱ የህይወት ለውጣቸውን ነው እግዚአብሔር ያየው። እግዚአብሔር የነገራቸውን በማመን በክፉ ስራቸው ላይ ሲጨክኑ እግዚአብሔርን አገኙ። አያችሁ? አሁን የሚያስፈልገው በክፉ ስራችን ላይ መጨከንና መተው ነው። ከክፉ ስራችን ስንቆራረጥ እግዚአብሔርን ወደ ማግኘት እንሸጋገራለን። ከክፉ መንገዳችን ስንመለስ ወደ እግዚአብሔርን ወደ ማግኘት ጉዞ እንመለሳለን። ወደ እኔ ተመለሱ የሚለው ቃል የሚያሳየው ይህንን ነው። ይሄ የሚሆነው ከክፉ መንገዳችን በመመለስ ነው። ጸጸት ብቻ አይደለም። ለጸጸትማ ቃየንም ተጸጽቷል፣ አላደረገውም እንጂ ክፉ ሰው እንዴ ይሁዳም እኮ ተጸጽቷል። ደግ ሰው አሳልፌ በእጃችሁ ሰጥቻለሁ ብሎ እኮ በትኗል። ጸጸት ብቻ አይደለም ወዳጆች፣ በዚህ ጸጸት ውስጥ ባለች የህይወት ለውጥ ጭካኔ ነው እግዚአብሔር የሚገኘው እንጂ ይሄ ሁሉ እኮ ይጸጸታል፣ ያለቅሳል፣ ከንፈሩን ይመጣል፣ ደረትም ይደቃል። ይሄ ጸጸት ጥሩ ነው። ጸጸቱ ግን ለውጥ ማምጣት አለበት። ይሄ ለውጥ ምንድነው? ከክፉ ብቻ አሁንም ይቻላል። ይሄ ለውጥ ምንድነው? ጸጸት ብቻ ያልሆነ የህይወት ለውጥ ሪፖርት ብቻ አይደለም እያልኳችሁ ነው። አንዳንዶቻችን በሪፖርት የታጀበ የንስሐ ህይወት ነው ያለ። ያ ማለት ዛለን ግን አንቶ ከርሞ ሪፖርት እንደሚያደርግ ሰው ፋይናንሻል ስቴትመንቱን ባንክ ሪኮንሲሊየሽን ምናምኑን ሁሉ ጊዜ በዛ ኃጢአት ይኖራል። ግን ጨክኖ አይቶ የህይወት ለውጥ ከክፉ መንገድ መመለስ ብቻ ነው። እግዚአብሔርን የማግኘት ጉዞ ሁለተኛው ነጥብ ከክፉ መንገድ መመለስ ነው። ምን ማለት ነው? ከቀማ ስት በቃ ቀምቼ ነበር እያልክ አይደለም መኖር። መስጠት መጀመር። ተሳዳቢ ከሆንክ መመረቅ፣ ከክፉ መንገድ መመለስ ማለት ይሄ ነው። በዝሙት ከኖርክ በንጽህና በአንድ ሚስት ተወስኖ መኖር ለውጥ ማለት ይሄ ነው። በድሎት ከኖርክ መጾም ለውጥ ማለት ይሄ ነው። የተወደዳችሁ ወገኖቼ
እሾህ የወጋው ሰውነት እሾህን በመንቀል ብቻ አይደለም የሚድነው፣ ይልቁንም ዘይትና መድኃኒት በማፍሰስ ነው። ይሄ ዘይትና መድኃኒት ማፍሰስ ምን ይመስላችኋል? የተለወጠ ሰው የሚያሳየው መንፈሳዊ ፍሬ ነው። መንፈሳዊ ፍሬ ማፍራት ነው። ከክፉ መንገድ መመለስ ብቻ አይደለም። መካስ ምን በማድረግ? ፍሬ በማፍራት በጎ ሥራ በመስራት እግዚአብሔር ማግኘት። ጉዞ የሚጀምረው በዚህ ነው። አባቶቻችን እንደሚሉት በበደሉ ላይ ድፍረትንና ሽንገላን ሊጨምር ወይም አልሰራውም ቢል ይላል ከዛች ኃጢአት መጠበቅ አይችልም፣ ከሚመጣውም ኃጢአት መጠበቅ አይድንም ይላል። ከሚመጣው ኃጢአት እንድንጠበቅ ከዛችኛው ኃጢአት እንድንላቀቅ የሚያስፈልገን እውነተኛ የህይወት ለውጥ ነው። መመለስ። ከክፉ መንገዳቸው ተመለሱ። እግዚአብሔርን ያገኙ ሰዎች በሙሉ ተመልከቷቸው፣ ከክፉ መንገዳቸው የተመለሱ ሰዎች ናቸው። አሁንም እንደዛው እየኖርን እግዚአብሔርን ማግኘት እንዴት እንመኛለን? እግዚአብሔር በሚጠላው ህይወት ውስጥ እየኖርን እግዚአብሔርን መውደዳችን በምን ይታወቅ? እግዚአብሔር ሊያገኘን እግዚአብሔርን በመናገኘው ቦታ ማለት ነው ያለብን። የተወደዳችሁ ክርስቲያኖች ምክንያት ሳንደረድር የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 13 እንዲህ ይላል፣ አሁንም መንገዳችሁንና ሥራችሁን አሳምሩ፣ የአምላካችሁን የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተወዋል ይላል። መንገዳችሁንና ሥራችሁን አሳምሩ። ያማረ ህይወት ወገኖቼ፣ ከሚኮንነው ዓለም ጋር እንዳንኮነን፣ ከሚጠፋው ዓለም ጋር እንዳንጠፋ፣ ከሚቀጣው ዓለም ጋር እንዳንቀጣ። አባቶቻችን እንደተናገሩት ቅጣትን ሳታመጣ የምታልፍ ኃጢአት የለችም። ሁሉ አስረሽ ምችው፣ ይሄ ሁሉ ጭካኔ፣ ይሄ ሁሉ በደል፣ ይሄ ሁሉ አመጽ ቅጣት አለው። ከዚህ ቅጣት መውጣት የምትወድ ነፍስ መንገዷንና ስራዋን ታሳምራለች። እግዚአብሔርን የማግኘት ጉዞ ከክፉ መንገድ መተውና መመለስ ነው። ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እግዚአብሔር ከክፉ መንገዳችን ስንመለስ ያየናል። ገና ነኝ ትንሽ በዚህ በክፉ መንገድ ልቀጥል አናገኘው። አሁን ከተመለስን እግዚአብሔር ያገኘናል፣ እኛም እግዚአብሔር እናገኘዋለን። ምክንያቱም እግዚአብሔር እኛን እየፈለገን ነው። አሁን እኛንን ጉዞ ለመፈለግ ያልጀመርነው በእነዚህ መንገዶች እግዚአብሔርን ወደ ማግኘት መጓዝ መጀመር ግን አለብን። ኦርቶዶክሳውያን አሁን የተወደደ ሰዓት አሁን ነው። የማዳንም ቀን ዛሬ ነው። በተወደደ ሰዓት ሰማው፣ በማዳንም ቀን ረዳው። አሁን እንዴት ላድርግ? በዚህ ሁሉ ከባቢ ዙሪያ፣ በዚህ ሁሉ የአካባቢ ተጽዕኖ እግዚአብሔር ይገኛል። አዎ ይገኛል። የአካባቢ ተጽዕኖን ያሸንፋሉ። ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። እንደው ከሰው እንዴት እለያለሁ ሳይሉ የአካባቢ ተጽዕኗቸውን ሰብረው የሚሄዱ እግዚአብሔርን ያገኛሉ። እንደ ጓደኞቼ ካልሆንክ ካላልክ እግዚአብሔርን ታገኘዋለህ። ከጨከንክ እግዚአብሔርን ታገኘዋለህ። ዳዊት ሳኦል እዛ በራ ምድረ በዳ ተገናኝተው የዳዊት ጋሻ ጃግሬዎች መጥተው ምን እንዳሉ ታውቃላችሁ? አገልጋዮች እኮ ናቸው። ይኸው እግዚአብሔር እኮ ሳኦልን በእጅ ላይ ጥሎታል፣ ክፉ መንፈስ ያሰቃየዋል፣ ያንተም ጠላት ነው፣ ይኸው ምድረ በዳ ለምድረ በዳ ያሳድድሃል፣ እግዚአብሔር በእጅ ላይ ቢጥለው አይደለ ክደለው እያሉ ጓደኞቹ ወተወቱት። ሳኦልን እንዲገለው እጆቹንም እንዲያነሳበት ጨቀጨቁት። ዳዊት ግን ምን እንዳለ ታውቃላችሁ? እግዚአብሔር በቀባው ላይ እጄን አላነሳም አላ። ከጓደኞቹ ውትወታ ይልቅ አንዱ የእግዚአብሔር ቃል በልቡ ተተክሏል። ጓደኞቼ ወተወተኝ፣ ሚስቴ እንደዚህ። ጓደኞቼ የእግዚአብሔርን ቃል ከጓደኞቼ የእግዚአብሔርን ቃል ከአካባቢዎች ካስመለጥከው እግዚአብሔርን ሳታገኘው ትቀራለህ። በየዋህነት የተተከለውን ልብ ውስጥ ያለው ቃል የጓደኞቹን ውትወታ አሸነፈው። አሁን አትጠቀሚበትም ይሄን ወጣትነት። እሺ ዝም ብለሽ ተጨራምተሽ ተቆራምተሽ ይሄው ዓለም አለፈብሽ የሚሉ የጓደኞችሽን ውትወታ በእግዚአብሔር ጦርም ቃላት ካሸነፍሽ እግዚአብሔርን ታገኘዋለሽ።
ጓደኞችሽን ግን እሺ ካልሽ ጥቂት ጊዜ አንቺንም ጓደኞችሽን ታስደስቻለሽ። ለዘላለም ግን በማያባራ ለቅሶ ውስጥ ትኖሪያለሽ። እንደሱ ነው የሆነው። ዳዊት ነገሰ፣ ሳኦል ተዋረደ። በቃ እግዚአብሔር ያዋረደው የለ? ምን አስጨነቀው? እግዚአብሔር ጥሎት የለ? ለቀረው ጥቂት ጊዜ ምን አንተ አስጨመረ? እንደሱ ነው ነገሩ። ራሳቸውን ከሌሎች ጋር አነጻጽሩ። ከክፉ መንገድ ለመመለስ ከሌሎች ጋር እነገሌ እንደዚህ እየሰሩ ይኸው ከብረው፣ ወዳጄ እንደሱ አይደለም። የምድር ኃጢአት ሰርተው ምድራዊ ህይወት በቀናላቸው ሰዎች አትቅና፣ በኃጢአተኞች አትቅና። እሱ ሌላ ዓለም ነው። ነገሌ ምን አደረጉ? አይጸልዩ ግን ይኸው ለሱማ መቼ ይሆናል? ለሱ አይደለም። ነገሌው ምን ሆኑ? ነገሌው አይነጻጸር። ነገሌ ከሰሩት ኃጢአት በላይ እንዴ ቤተ እግዚአብሔር ውስጥ አይነጻጸርም። ብቻዋን አንዲት ነፍስ እግዚአብሔርን ከፈለገች ከሌሎች ጋር ሳትነጻጸር መቅረብ አለባት ወገኖቼ። ራሳቸውንም አያመጻድቁ። ያቺ እግዚአብሔርን የሚያገኙ ሰዎች እኔ ምን ሰራው? እኔ ምን አደር? ምን ሆንኩ እኔ እያሉ ራሳቸውን ሲክቡ አይኖሩ። ያቺን ባለሽቷን ማርያም አስቧል። ስምዖን እግሩ ስር ሆኖ የክርስቶስን ምሕረት ሳያገኝ ከሩቅ የመጣች ሴት እንባዋን እያፈሰሰች እንዴት ምሕረት አግኝ? ብዙ ከወደድክ ብዙ ይማርልሃል አይደል ነገሩ? እዚህ ቤት ብዙ ዘመናት እየተመላለስን ያላገኘውን አንዳንዶች በአንዲት ደቂቃ ሲያገኙ አይታያ። ለምን? ምንም እንዳልሆንን ነው አምነን ራሳችንን ምንም እንዳልተፈጠረ ለምደነዋል። ራሳችንን እያመጻደቅን የምንኖረው ምን ድፍረት ኃጢአት በተለይ በውስጥ ባለነው እየፈሩ ይመጣሉ። እቤት ውስጥ ያሉት ደግሞ ኮርተው ለእግር ውሃ እንኳን የማያቀርቡ እነዛ በእንባ ያብሳሉ። እነዚህ ውሃ ማቅረብ እንኳን አይፈልጉም። ኩራታቸው፣ ንጽድቅናቸው በብዙ ኃጢአት ተከበን ምንም እንዳልሆነን የምናስብ ተመጻዳቂዎች። አያችሁ፣ ያቺ ያገኘችው ይሄኛው ግን ሳያገኘው። እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት። አንድ እግዚአብሔር ቃል አንብብና ትምህርት የለም። ዳዊት እንዲህ ይላል መዝሙር 65 ቁጥር 18 ላይ በልቤ እግዚአብሔር ልመናዬን አይሰማኝም ነበር ይላል። መንገድ ስትመለስ ነው የምታገኝ። ከበደልክ ስትክስ ነው ከእግዚአብሔር ጋር መተያየት የሚጀምር። በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር። አያችሁ፣ እግዚአብሔር እንደሚሰማው ሰው ሆኖ ለመኖር እነዚህን ከክፉ መንገድ መመለስ፣ ከበደል መራቅ ብቻ፣ በንስሐ ብቻ በቃ። ሌላ እኮ አድርጎ አላለ። አትሳቁ አላለ እግዚአብሔር። አትስሩ አላለ እግዚአብሔር። አትኑሩ አላለ እግዚአብሔር። አትደሰቱ አላለ እግዚአብሔር። አንድ ነገር ያዘዘን ያታስሩ በቃ። ሁለተኛ ሶስተኛና ለዛሬ መጨረሻው ብዙ ሰዓት እንዳላቆያችሁ እግዚአብሔር የእግዚአብሔር የሆኑ ሰዎች እንዴት አገኙት? እግዚአብሔርን ማግኘት ትፈልጋለሁ የምትል ነፍስ ሶስተኛ የምታደርገው አንዲት ነገር እግዚአብሔርን ያገኙ ሰዎች እንዴት አገኙት? ይውላችሁ ራሳቸውን በእግዚአብሔር ፊት በእውነት ሲያዋረዱ እግዚአብሔርን ያገኙታል። ኩሮች አይደሉም፣ ድንጉጦች ያገኙታል። ትዕቢተኞች አይደሉም፣ እግዚአብሔርን ትሑታን ያገኙታል። ቸልተኞች አይደሉም፣ እግዚአብሔርን ንቆች ያገኙታል። እነዚህ የነነዌ ሰዎች እግዚአብሔርን አግኝተው ከቅጣት ወደ ምሕረት ተሸጋግረው እንዴት እንደተመለሱ አይታችኋል። ያደረጉት አንድ አስደናቂ ነገር ግን ራሳቸውን በኃይል ፊት ማዋረድ። ማቅ ለበሱ። ማቅ ሲለብሱ ሳያቸው ሐር ለበሳቸው። እግዚአብሔር አከበራቸው። ከዙፋናቸው ሲነሱ መሬት ሲወርዱ ሲያያቸው እግዚአብሔር እንደገና ወደ ዙፋን መለሳቸው።
የተወደዳችሁ ክርስቲያኖች አመድ ሲነሰንሱ ሲያያቸው እግዚአብሔር ጸጋውን አለበሳቸው። ስንዋረድ የሚያከብር ነው እግዚአብሔር። በፍጹም ፍርሃት፣ በፍጹም ድንጋጤ፣ በፍጹም ትሕትና፣ በፍጹም በእግዚአብሔር ፊት በመዋረድ ነው ጉዟችንን የበለጠ የምናሳምረው ወገኖቼ። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል እግዚአብሔር ቃል። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 አንድ አስደናቂ ቃል ተጽፏል። ምእመናን፣ እግዚአብሔር የሚመለከተው ሰው ማን ነው? እግዚአብሔር የሚያየው ሰው ማን ነው? የእግዚአብሔር ልብ የሚያዘነብልለት ሰው ማን ነው? እግዚአብሔር እሺ የሚለው ሰው ማን ነው? እንዲህ ይላል እግዚአብሔር ቃል፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ቀጠቀጥ ሰው እመለከታለሁ ይላል። እንዴት ይደንቃል እግዚአብሔር! ወደ ትሑታን ልብ ያያል። ትሑት ወደ ሆነችው ወደ ቅድስት ድንግል ማርያም ያያል። አፈርና ትቢያ ስሆን ለሚል ለአብርሃም ይገለጣል። እኔ ጭንለውን ጳውሎስ ተኛ ሰማይ ያደርሰዋል። እግዚአብሔር ከትሑት ጋር ይገኛል። ከትዕቢተኞች ከኩሮች ጋር አይደለም። እግዚአብሔር ልባቸውን ከሚያዋርዱ ከሚንቀጠቀጡ ከሚደነግጡ ሰዎች ጋር እግዚአብሔር ከተሰበረ ልባቸው መንፈሳቸው ከሚሰበር ሰዎች ጋር እግዚአብሔርን በልዕልና ከሚያከብሩት ሰዎች ጋር እግዚአብሔር ይገኛል። እግዚአብሔርን ማግኘት ኃይለኞች ላይ አይጨመርም ወገኖቼ። ያወረዱት ጋር ግን ይሆናል እግዚአብሔር። እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው። እግዚአብሔር ወደ ከፍታ የሚያወጣው ከዝቅታ ነው። እግዚአብሔር ማግኘት የምትፈልግ ነፍስ እንደዚህ ነው የምትሆነው። እኔ ታናሽ ነኝ ለሚሉ ታላቅ ድል የሚያጎናጽፍ አምላክ ነው። ተመልከቱ፣ እኔ በጣም ታናሽ ነኝ ነገዴም ወገኔም የተጠቃ ነው ሲል እግዚአብሔር ኃይልን አስታጠቀው። እግዚአብሔር እንደሱ ነው የሚያደርገው። በመንቀጥቀጥ በትህትና ለሚቀርቡት እግዚአብሔር ታላቅ ድልን ነው የሚያጎናጽፈው። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ ሰው እመለከታለሁ። እግዚአብሔር ተመለከተን ማለት አገኘን ማለት ነው ወገኖች። እኛም እግዚአብሔርን አገኘነው ማለት ነው። ስለዚህ ኩራት ይቅር፣ ትዕቢት ይቅር፣ ኩፈሳ ይቅር፣ ይሄ ዝም ብሎ መለስ ቀለስ ማለት ይቅር። በመደንገጥ በመንቀጥቀጥ በመፍራት በመሰበር ወደዚህ ህይወት እንምጣ። የእግዚአብሔርን ቃል በመስማት የተወደዳችሁ ክርስቲያኖች በሙሉ ተመልከቷቸው። ዮሐንስ መጥምቅ የጫማውን ጠፍር ልፈታ አይገባኝም ራሱን እንዲነካው ያደረገዋል። እንደሱ ነው ያደረገው። እኔ ዝቅ ልል ይገባኛል ሲል ሏቸው በላይ ያለው እንደሆነ ተናገረለት። እኔ ሲል እስከ ሶስተኛው ሰማይ ነጠቃ ጳውሎስ። እሱ ነው እግዚአብሔር የሚያደርገው። መሬት እያየች ደረቷን እየደቃች እኔን ኃጢአተኛውን ማረች የምትል ያቺ ነፍስ እዛ በሉቃስ ወንጌል ምዕራፍ 18 ላይ ያለው ያቀራጭ የእግዚአብሔር ምሕረት አግኝቶ ወደ ቤቱ ሄደ። መሬት እያየ ቀና ሳይል ዝቅ እያለ የሚኖሩ ሰባሮችን እግዚአብሔር ያያቸዋል። ደካማነታቸውን የሚያምኑ ጥበባቸውን የሚሽሩ ያላቸው እንደሌላቸው የሚሆኑ እግዚአብሔር ከነሱ ጋር ነው የሚሆነው። ቅድም እንዳልኳችሁ እግዚአብሔር ከኃይለኞች ጋር ተጨምሮ ኃይለኛ አይሆንም። እግዚአብሔር ምንም ንግግር በማያውቁ በሶፊስቶች አፍ በሐዋርያት አፍ ንግግር የሚያውቁቶችን ነው ያሳፈረው። እግዚአብሔር እንደዚህ ነው። የባሪያይቱን መዋረድ አይቷል ከመቤታችን ጋር ነው እንጂ ጸሎቴ ትጋሃ ሌሊቴ ንጽህናዬ ከምትል ማርያም ጋር አይደለም የነበረው። የባሪያይቱን መዋረድ አይቷልና ከምትል ትሑት ጋር ነው የሚኖረው እግዚአብሔር። ወደዚህ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። አይርቅማው ኩራት አይበቃ አንደነግጠን ይሆነ ላለው ለሚሆነው ነገር መቼ ነው እንደነገጠው? እንደሱ ነው የሚሆነው ወገኖቼ። ሰይጣንን የሚያሸንፈው አንድ ነገር ብቻ ነው። ትሑታን ሰይጣንን ያሸንፋሉ። ትሕትና የሰይጣንን ትዕቢት ያዋርደዋል ይላል። ሰይጣንን ማዋረድና ማሳፈር ከፈለግን እግዚአብሔርን የምናገኝባት መንገድ ትሕትና ብቻ ናት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። በምን እግዚአብሔርን በምን እናገኘው?
አንድ ሁለት ጥቅሶችን ብቻ ነግሬያችሁ አበቃለሁ። ብዙ ዝርዝር አለው ትምህርቱ፣ ይበቃል። ከዚህ በምንድን ነው ሲያዋርዱ የነበረው የእግዚአብሔር ሰዎች? እንዴት አዋርደው ራሳቸውን አገኙት? ይሄ ሕይወታችን መመሪያ ስለሆነ ነው አለፍ ገደም ብዬ የምጠቅሰው። የክርስቲያን ሁሉ የእግዚአብሔርን የሚፈልግ ሰው ሁሉ መንገዱ ይሄ ነው። እንዲህ ይላል እዛ መጽሐፈ ዕዝራ ምዕራፍ ላይ አንድ አስደናቂ ቃል ተጠቅሷል። እሱን ላንብብና አንድ ጥቅስ አንብቤ ያበቃል። በፈጣሪ ፊት ሰውነታችንን እናዋርድ ዘንድ ጎዳናችንን ያቀናል፣ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጾም ብዬ አዋጅ ነገርኩኝ ይላል ዕዝራ። ስለዚህም ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። በፈጣሪያችን ፊት ሰውነታቸውን እናዋርድ ዘንድ ጾምን፣ ስለዚህም ነገር ለመንን፣ ወደ እግዚአብሔር ጮህን፣ እርሱም ተለመነን። እግዚአብሔርን አገኙት። ምን አድርገው? በጾም ራሳቸውን አዋርደው። አሁን እኛ እኮ እንዳጠቃላይ ብሔራዊ ንስሐና ያስፈልገን ነበር ያሉት አባት እውነታቸው ነው። በምንም ነገር ፈቀቅ አናደርገውም። እፊታችን የቆመውን ያጋንንት ተራራ አንድ ነገር ብቻ፣ በእግዚአብሔር ፊት መዋረድ፣ በጾም መዋረድ፣ በንስሐ በመዋረድ፣ ብርቱ ጸሎትና ጩኸት በማሰማት መዋረድ። እሺ በብሔራዊውን እንደው አይነገረን፣ በግለሰብ እንኳን ይሄን ግን ማድረግ መጀመር አለብን። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እግዚአብሔር ተለመነን። አገኘ ነው እግዚአብሔር ምህረቱን አገኘ ነው፣ ይቅርታውን አገኘ ነው፣ ያጣነውን ኃይላችንን አገኘ፣ መደመጣችንን አገኘ፣ መፈራታችንን አገኘ፣ ግርማ ሞገሳችንን አገኘ። የተናገርነው ቃል ይሰማል፣ የወጣው ቃል ኃይል ያገኛል። አንድነታችንን አገኘን፣ መከፋፈላችንን ጠፋ። እግዚአብሔር ተለመነን። ይሄ ቃል ደስ አይልም? እንዲለመን እዚህ መጣችሁ ስለታችሁ እንዲሰማ እግዚአብሔርን በዚህ ማግኘት አይደል የምትፈልጉት? በቃ እናዋርድ፣ እንበርከክ፣ እጃችንንም ልባችንን እንዘርጋ። ኩራትም ኩፈሳም ቸልተኝነትም አሁን ቸልተኛ ሆነን ነው እኛ። ምንም አይመስለንም፣ ምንም አልተሰማንም። እግዚአብሔርን ለማግኘት ከፈለግን ግን እናድርግ። ነቢዩ ዳንኤል በባዕድ ሀገር የተወደዳችሁ ወገኖቼ ጸሎቱ የተሰማው ግርማው የገዘፈው ከሀገሪቱ ሁለተኛ ሰው ጠቅላይ ሚኒስትር በባቢሎን ምድር የከበረው ሽቶ እየተቀባ ቅባት እየተቀባባ በዓል እያከበረ ፊስት እያደረገ አይደለም፣ እያደረገ ስለኖረ ነው። እየጾመ አሸነፋቸው። ዓለም ማሸነፍ የሚፈልግ ሰው እንደዚህ ነው የሚኖረው። እንዲህ ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ላይ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረግበት መጀመሪያው ቀን ጀምሮ እኔ ቃልህን ሰምቼ አለው ይላል። ራስን ለማዋረድ ከጀመርክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ስታዋርድ ትሰማለህ። በቃ መመሪያው ይሄ። ራሳችንን በኃይለኛው በእግዚአብሔር ፊት ስንጥል እሱ ደግሞ ስንዋረድ ያከብረናል። የሚያከብሩኝን አከብራለሁ፣ ሚንቃለሁ ያለ እግዚአብሔር እናገኘው፣ እንታዘዘው፣ ከክፉ መንገዳችን እንመለስ፣ ራሳችን ፊት እናዋርድ፣ በብርቱ እግዚአብሔር ፊት እንጀምር። ያስተማረን የመከረን የአባቶቻችን አምላክ ይመስገን። ያስተማረን የመከረን አምላካችን እግዚአብሔር ስሙ በድጋሚ ከበረና የተመሰገነ ይሁን። ቃለ እግዚአብሔርን ላስተማሩን ለመምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑ ቃለ ሕይወት ያሰማልን። መርቋቸው እንጂ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ከዚህ በበለጠ የሚያገለግሉበትን ረጅም ዕድሜና ጤና መድኃኔዓለም ያድልልን። ከመንገድ መጥተው ነው ወደኛ የተቀላቀሉት። እንግዲህ እግዚአብሔር ጸጋውን ያብዛልን ነው የምንለው። ድካማቸውን እግዚአብሔር ይቁጠርልን።
እንድንማር የረዳንን አምላክ እስቲ በእልልታ በጭብጨባ ከፍ አድርጋችሁ አመስግኑት። እሺ ከዚህ በመቀጠል ቀጥታ የምንሄደው የገዳማችን የሰንበት ትምህርት ቤት ወጣት ወንድሞቻችን አምደ ሃይማኖት ሰንበት ተማሪዎች ሁሌም በየወሩ የሚያቀርቡትን ምስጋና ወይም ዝማሬ ያቀርቡልናል። ከነርሱ ጋር ሆነን እግዚአብሔርን አመስግነን የመጨረሻውን ዝማሬ እህታችን ዘማሪት አዜብ ከበደ ትዘምርልናለች። ቅድም እንደነገርኳችሁ የፊታችን እሁድ በ23 በዚሁ ገዳም ጉባኤ ራማ ሁለተኛውን ዙር እናከናውናለን። አምና እንዳደረግነው ከ7 ሰዓት ተኩል ጀምሮ ይሄ ጉባኤ በዚህ ቦታ ላይ ይደረጋልና ዘማሪያን ሰባኪያን በዕለቱ ብፁዕ አባታችን አቡነ ኤርምያስ ያስተምሩናል። እንዲሁም ብፁዕ አባታችን አቡነ ሕርያቆስ ይገኛሉ። መጋቤ አዲስ እሸቱም ያስተምሩናል። ዘማሪ ፍሬዘር፣ ዘማሪ ልዑል ሰገድ፣ ዘማሪ አቤል፣ ዘማሪ ይትባረክ እንዲሁም ሌሎች ዘማሪያን ይገኛሉ። ከ7 ተኩል ጀምሮ ነው። ሰፊ ጉባኤ ነው የተዘጋጀው። ከዚህ በፊት በዚህ አካባቢ የሚኖሩ እናቶች እህቶች በልማት ምክንያት ወደ ተለያየ ቦታ ላይ ሄደዋል። ነገር ግን ይህ ጉባኤ ለነሱም ጭምር ስለሚዘጋጅ ከ15 መኪና በላይ እንግዲህ ተዘጋጅቶ ወደዚህ ቦታ ላይ መጥተው ይህንን ጉባኤ ይካፈላሉና ከ7 ተኩል ጀምራችሁ ሁላችሁም ጉባኤ ራማን ለመከታተል እግሮቹላ ወደ መንበረ መንግስት ግቢ ቅዱስ ገብርኤል ያመራሉ። ሁላችሁም ከ7 ተኩል ጀምራችሁ ቀድማችሁ እንድትገኙ አደራ እንላለን። እንዲሁም 9:20 በዚሁ በመንበረ መንግስት ግቢ ቅዱስ ገብርኤል በስብከተ ወንጌል የተዘጋጀ መርሃ ግብር ይኖረናል። 3ቱንም ቀን ታላላቅ መምህራን ዘማሪያን ተጋብዘዋል። መታችሁ እንዲሁም ከጉባኤ ራማ ቀጥሎ በሚኖረን የወራዊ ፕሮግራማችን ላይ ተገኝታችሁ መርሃ ግብሩ እንድትካፈሉ በድጋሚ ጥሪ እናስተላልፋለን። አሁን ቀጥታ ወደ አምደ ሃይማኖት ሰንበት ትምህርት ቤት እህት ወንድሞቻችን ዝማሬ እንሄዳለን። ወደ ዝማሬው I did know
Yeah.
አይቴኖ መላክ ዘአብሰረኒ ገብርኤል ወይርድአ አይቴኖ መላክ ዘአብሰረኒ ገብርኤል ወይርድአ እንዘ ትብሊ ድንግል አራራህክኒ እንዘ ትብሊ ድንግል አልብየ ሰብእ እንዘ ትብሊ ድንግል አራራህክኒ እንዘ ትብሊ ድንግል አልብየ ሰብእ አይቴኖ መላክ ዘአብሰረኒ ገብርኤል ወይርድአ አይቴኖ መላክ ዘአብሰረኒ ገብርኤል ወይርድአ እንዘ ትብሊ ድንግል አራራህክኒ እንዘ ትብሊ ድንግል አልብየ ሰብእ እንዘ ትብሊ ድንግል አራራህክኒ እንዘ ትብሊ ድንግል አልብየ ሰብእ አይቴኖ መላክ ዘአብሰረኒ ገብርኤል ወይርድአ አይቴኖ መላክ ወይርድአ እንዘ ትብሊ ድንግል አራራህክኒ እንዘ ትብሊ ድንግል አልብየ ሰብእ እንዘ ትብሊ ድንግል አራራህክኒ እንዘ ትብሊ ድንግል አልብየ ሰብእ በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም ትናዝዘኒ ትናዝዘኒ ሐዘነ ልብየ ትናዝዘኒ ትናዝዘኒ ሐዘነ ልብየ በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም ምስለ ሚካኤል ምስለ ሚካኤል ወገብርኤል ምስለ ሚካኤል ምስለ ሚካኤል ወገብርኤል በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም ምስለ ሱራፌል ምስለ ሱራፌል ወኪሩቤል ምስለ ሱራፌል ምስለ ሱራፌል ወኪሩቤል በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም በሰላም ንኢ ንኢ ማርያም ምስለ ኩሎሙ
ምስለ ኩሎሙ ቅዱሳን ምስለ ኩሎሙ ቅዱሳን በሰላም ነይ ማርያም በሰላም ነይ ማርያም በሰላም ነይ ማርያም በሰላም ነይ ማርያም ምስለ ወልድኪ አማኑኤል ምስለ ወልድኪ አማኑኤል በሰላም ነይ ማርያም በሰላም ነይ ማርያም በሰላም ነይ ማርያም በሰላም ነይ ለአምደ ሃይማኖት ሰንበት ትምህርት ቤት ወጣት እህት ወንድሞቻችን ዝማሬ መላእክት ያሰማልን። ዘመናቸውን እግዚአብሔር አምላክ ይባርክልን። ከዚህ የበለጠ የሚያገለግሉበትን ረዥም ዕድሜና ጤና ያድልልን። እንደው ሳትቆጥቡ እስቲ በደንብ አድርጋችሁ አመስግኗቸው። ጽናታቸው ብርቱ ነው። ልክ ያው እዚህ አካባቢ እንደሚኖረው እንደማንኛውም ሰው ይኖሩ ነበር። በተወሰነ መልኩ እንግዲህ ከዚህ ከምታዩት ውስጥም ሩቅ የሚኖሩ አሉ። ነገር ግን ፍቅሩም የአገልግሎቱም ጥንካሬ ስላለ ካሉበት ቦታ መጥተው እንግዲህ የኖሩበትን ያረሱ አገልግሎቱ በረከት እንዳለው ስላወቁ እየተባረኩበትም ስላደጉ አሁንም ደግሞ በረከታችን ነው በማለት ቀን ከሌሊት ይኸው እዚሁ ይገኛሉ። አመስግኑልን፣ ከፍ አድርጋችሁ ዝማሬ መላእክት ያሰማልን። ስሜን ቅዱስ ገብርኤል ያውቀዋል። የዛሬ 1 ወር ስራ ካስተካከልክልኝ ብዬ ተስዬ ነበረ። አሁን ስራዬ ጥሩ ሆኖልኛል። ለክብሩ መግለጫ 1000 ብር አምጥቻለሁ ብለዋል። አመስግኑልን በደንብ አድርጋችሁ። ቅዱስ ገብርኤል ያደረገልኝ ብዙ ነው። የዛሬ ዓመት እባክህ ልጅ ስጠኝ ብዬ ተስዬ ነበረ። ልጅ ሰጠኝ። ሐምሌ ላይ ልጅ ይዤ መጥቼ ስለቴን አስገብቻለሁ ብለዋል። አመስግኑላቸው በደንብ አድርጋችሁ። ወልደ ገብርኤል እባላለሁ አለ። ሐምሌ 19 ቀን 33 ሰው ይዤ መኪና እየነዳው ድንገት ውሃ ደራሽ መጣና ሙሉ ከነመኪናው ጎርፍ ወሰደኝ። የሚገርመው ልክ ውሃው መጥቶ ሲጥለን መኪናውን ሲወስደው ገብርኤል 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 አድነኝ ብዬ ጮኩኝ። ገብርኤልም አልተለየኝም። ነገር ግን አጠገቤ ያሉ 33 ሰዎች ምንም ሳይሆኑ እኔም ድኜ መስታወት ብቻ ተሰበረ፣ ተረፈን። ቅዱስ ገብርኤል ደረሰልን። አመስግኑ በደንብ አድርጋችሁ። ከሳት ያወጣል ከነደደው እያሉ እናቶቻችን የሚያመሰግኑት ታላቁ መልአክ ቅዱስ ገብርኤል ይኸው እንዲህ የመኪና አደጋም ሲደርስ ያድናል። አልተወም። ይሄ ልጅ ሹፌር ነው። ለረጅም ዘመን እነዳለሁ አለ። 33 ሰው ይዤ ነው ውሃ ይዞኝ ሄደው ገብርኤልን ነው የጠራሁት። ገብርኤልም አድኖኛል። ከዛም ቀጠልና ወደ ቁልቢ ገብርኤል ደግሞ እንዲሁ ጉዞ የሰንበት ትምህርት ቤት ወጣቶችን ይዤ እየሄድኩ ሳለ በአንድ ወቅት በጣም ከባድ መከራና ችግር ነበረ በሀገራችን ላይ። መንገዱም ጥሩ አልነበረም። ከኔ ፊት የነበሩ 9 መኪኖች ሙሉ ለሙሉ ተቃጠሉ፣ አነደዷቸው። እየተተኮሰብኝ ቅዱስ ገብርኤልን ጠራው። ማንም ሰው ምንም ሳይሆንብኝ ድኛለሁ። አባካችሁ አመስግኑ። እንግዲህ የሹፍርናውን ሕይወት ነው እያካፈለን ያለው። አመስግኑ በደንብ አድርጋችሁ። ግድ የላችሁ። ወለተ ሥላሴ ይባላለሁ። ቅዱስ ገብርኤል ስሙን ጠርቼ ከከባድ ጭንቀት አውጥቶኛል። አመስግኑልኝ ብለዋል። አመስግኑላቸው። የቅዱስ ገብርኤል ታምር በዘመኔ ሁሉ እነሆ ተናግሬው አልጨርስም። ጠብቆኛል መላኩ። ያደረገልኝ ብዙ ነው። ለክብሩ መገለጫ 5000 ብር አምጥቻለሁ። ወለል በሉና አመስግኑ። ልጄ ታሞብኝ ነበረ። ሆስፒታል ገብቶ አምኜው ቅዱስ ገብርኤልን ተማጽኜ ለመንኩት፣ ጠየቅኩትኝ። ከሆስፒታል ሕክምና ሳይደረግ አምኜ ይዤ ወጣሁኝ። ቤትም ስደርስ ቅዱስ ገብርኤል ልጄን ፈወሰልኝ። ለክብሩ መገለጫ 5000 ብር አምጥቻለሁ ብለው አምጥተዋል። እንግዲህ እነሱን የሰማ እኛንም ይስማ። ብዙ ጭንቀት ያለበት ሰው አለ። እንግዲህ ጭንቀቱ እንዲራገፍለት፣
ጭንቀቱ እንዲወገድለት መጠየቅ ነው። ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩኝ እንዳለ ቅዱስ ጴጥሮስ ወደ ልቡም በተመለሰ ጊዜ አመሰገነ። ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩኝ አለ በሐዋርያት ሥራ ምዕራፍ 12 ላይ። ከዛ ከወህኒ ቤት እንዳዳነው አወቀ። ሰንሰለቱን በጠሰለት፣ በሩን ከፈተለት። በእውነት ካጠገቡ የነበሩት በእንቅልፍ ሄዱ። ጠላቶቻችን ከእግራችን በታች ይወድቃሉ። እኛም ደግሞ መልአኩን ስንይዝ ቆመን እንራመዳለን። ክብር ለስሙ ይሁንልን። አመስግኑት። ይህንን ታላቅ መልአክ የደረሰላቸው ብዙዎች ናቸው፣ መስክረዋል። ምስክርነቱ እንግዲህ ይቀጥላል። ስለዚህ እሁድ በሚኖረን መርሃ ግብር ዛሬ ሮብ ነው። 3 ቀን ቀርቶታል ጉባኤው። በሚዲያ ላይ እየተላለፈ ነው። በብዙ ሚዲያዎች በቲክቶክ ላይ በዩቲዩብ ላይ እየተላለፈ ይገኛል። ሁላችሁም አይታችሁ ይሆናል። ለሌሎች እንዲደርስ አድርጉ። ዛሬ ልክ እንደበዛ ነው። የዛለትም እሁድ ጉባኤ ራማ ብለን ሁላችንም ከ7 ተኩል ጀምረን መተን በዚህ ቦታ ላይ በረከት እናገኛለን። የተጀመረውንም ሕንፃ ቤተ ክርስቲያን እያየን ከፍጻሜ ለማድረስም በጸሎትም በሐሳብም በገንዘብም እያገዝን ጉባኤው የገቢ ማሰባሰቢያ አይደለም። እናንተ መጣችሁ ቦታው ላይ እንድትማሩ እንድትዘምሩ እንዲሁም ደግሞ ፍቅራችሁን እንድገልጹ ብቻ የተደረገ መርሃ ግብር ነው። የገባው ሰው አይቶ ደግሞ ዝም የማይል ሰው የቅዱስ ገብርኤል ወዳጅ ይመጣል የዛለት። ስለዚህ የሚገባውን ያደርጋል። ምን ጎደለ ብሎ የሚጠይቅ ይኖራል። የጎደለውን ጠይቆ ያደርጋል። እኛ ጉባኤ እናዘጋጃለን፣ ቃለ እግዚአብሔር እንሰማለን። መጥቶ ደግሞ ልቡ የፈቀደውን እያደረገ የሚሰራ ብዙ ድብቅ ሰራዊት አለው ገብርኤል። ልጆቹን ያመጣል፣ የተጀመረውን ሕንፃ ደግሞ ይፈጽማል፣ ደግሞም ይረዳናል። እመኑኝ። አመስግኑት እስቲ በደንብ አድርጋችሁ። የዛለት እንዳትቀሩ፣ እንደው በቅዱስ ገብርኤል እንደው በማርያም እላችኋለሁ እንዳትቀሩ። እስቲ አንቀርም የምትሉ እጃችሁን ከፍ አድርጉ። እንደው በገብርኤል እንደው ከፍ እስቲ። አቤት የሚቀሩ ይበዛል መሰለኝና ፓውዛው ስለበራብኝ በጣም ብዙ ሰው አለ። አመስግኑት። ግድ የለም ያበዛናል፣ ገና እንበዛለን። እንዳትቀሩ ግድ የላችሁም። በረከት ነው የምታገኙበት፣ ታሪክ የሚሰራበት ነው። አይችሉም የተባለበት የምንችልበት ነው። አልቋል የተባለው የሚቀጥልበት ሂደት ነው። ስለዚህ መተን ከጠፉት ወይም ደግሞ ከቦታው ላይ ራቅ ብለው ከሄዱት እናቶች አባቶች ጋር መተን ተቃቅፈን ሰላምታ ተሰጣተን እንዲሁም የወዳችንን ብለን መርሃ ግብሩን እናከናውናለን ማለት ነው። እንዳትቀሩ አደራ እንላለን። እሺ ምንድን ነበር የቅድሞ ይታል መጽሐፍ እህታችን ዘማሪት አዜብ ከበደ ትዘምርልናለች። ከእሷ ጋር እግዚአብሔር እናመሰግናለን። የቅዱስ ገብርኤል ድርሳን አለ። ለዚሁ ለህንፃው ማሰሪያ የሚሆን ነው። እየገዛችሁ እንድትጠቀሙ ህንፃ አሰሪ ኮሚቴው መልእክት እያስተላለፈ ነው። በኋላ ከዝማሬው በኋላ መልእክቶች እናስተላልፋለን። በድጋሚ እግዚአብሔር ቤተሰቦች እንደምናመሻችሁ አሜን ይያሉ የሉል እግዚአብሔር ስም የተመሰገነ ይሁን። ክብሬ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልሃለው፣ ስጠራ ሳመልክ ኖራለው። ጌታዬ አምላኬ ልሃለው፣ ስጠራ ሳመልክ ኖራለው። ክብሬ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ። ጌታዬ ስጠራ ሳመልክ ኖራለው። ጌታዬ አምላኬ ልሃለው፣ ስጠራ ሳመልክ ኖራለው። አይቼ የእጅህን ታምራት፣ ሰምቼ የቃልህን ትምህርት፣ ሆኛለሁ ምስክር ላዳኝነት። ሥጋን ተዋህደ ለእኛ መገለጥ፣ ሥጋን ተዋህደ ለእኛ መገለጥ። ክብሬ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልሃለው፣ ስጠራ ሳመልክ ኖራለው። ጌታዬ አምላኬ ልሃለው፣ ስጠራ ሳመልክ ኖራለው። ተከተልኩለት
ብያለሁ የእጅህን በረከት ካንተ እጠግባለሁ የእጅህን በረከት ካንተ እጠግባለሁ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ስጠራ ሳመልክ እኖራለሁ እልፍ ይዤ ላላርስ ወደ ኋላ እያየሁ በረቤት ስትሞላ እመካብሃለሁ ባንተ መድኔ አምላኬ ነህና የምትራራ ለኔ ጌታዬ ነህና የምታስብ ለኔ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ እጃችሁ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ቸርነት ምሕረት ከበዛልኝ ለስምህ ውዳሴ ቀን ያለኝ ክብሬና ሞገሴ አንተ ነህ ጌታ ተመስገን ተመስገን ጠዋትና ማታ ተመስገን ጠዋትና ማታ ክብሬ ነው ክብርህን መናገሬ ጽድቄ ነው This way in.